እሷን ክሊክ በማድረግ ወደዚህ እንትን ትመጡና እዚህ ጋር በማዋራት መሸጥ ትችላላችሁ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ። ዛሬም በፓርት 2 በዛኛው ቪዲዮ ላይ የሰራሁት እንትና ነበረ ስታር እንዴት እንደምናገኝ ነው። ያኛውንም ስታር ደግሞ እንዴት ወደ ገንዘብ መቀየር እንደምንችል በቀላል ዘዴ ያሳይቻችኋለሁ። ዛሬ ደግሞ የማሳያችሁ ፓርት 2 ሆኖ የራሱ ቴሌግራም ራሱን በመጠቀም ሌላ ቦት ሳይሆን ቴሌግራም ራሱ በመሄድ በውል ስምምነት እንዴት አድርጋችሁ ስታር አግኝታችሁ ያን ስታር እንዴት ወደ ገንዘብ እንደምትቀይሩ ነው ዛሬ ማሳያችሁ። እና ይሄን የመረጥኩበት ምክንያት እናንተ ከቻናሌ ላይ በለቀቁት በዚህ ላይ በብዛት በቴሌግራም ብር አሰራር በሚለው ላይ ስለተስማማችሁ ነው በሱ የሰራሁት። እና ምንድነው የምናደርገው? መጀመሪያ ልነግራችሁ የምፈልገው ይሄንን ስራ ለመስራት እንትን አያስፈልግም 1000 ሰብስክራይበር የሆነ ቪዲዮዎች ምናምን ነገር ምንም ጥያቄ የለውም። ቀጥታ ወደ ስራ ነው የምትገቡት። ምክንያቱም ሰው በጠራችሁ ቁጥር ነው ይሄኛውም የሚከፍላችሁ በፐርሰንት። አሁን 80% ምናምን የሚለው አሉ ምናምን በእንደዛ አይነት መንገድ ነው የምታገኙት። እና እንዴት አርግታችሁ ደግሞ ብር የተላከላችሁን ስታር እንደምታገኙ አሳያችኋለሁ። ወሬ ያላብዛባችሁ አሁን ወደ ቪዲዮ ነው። እሺ ወደ ቪዲዮ ስንጀምር ምንድነው የምናደርገው? ምንም 1000 ምናምን ሰብስክራይበር ሳያስፈልጋችሁ እንዴት እንደምትሰሩ ስለሆነ መጀመሪያ እንደምናደርገው ቻናል ነው ክሬት የምናደርገው። ቻናል ክሬት ማድረግ የሚከብደው ሰው ያለ አይመስለኝም፣ ግን የሚከብዳችሁን ከሆነ ያው እዚሁ ጋር ላሳያችሁ። መጀመሪያ እቺን የፕላሷን አይከን ነካትና ኒው ቻናል ምትራን ግሩፕ ማድረግ ስላላችሁ ከዛ እኔም እንደዚህ ሙከራ ስለሆነ ጆኤል በለው። ከዛ ዲስክሪፕሽን የፈለጋችሁትን ዝም ብላችሁ ጽፋላችሁ። ከዛ እዚህ ጋር ያለችውን በመጫን ፒክቸር ማስቀመጥ ስላላችሁ ለጊዜው ያልተጠቀመም ራይት አይኮኗን ከዛ ፐብሊክ ቻናል ማድረግ ያለባችሁ። ምክንያቱም የምትፖስቱትን ነገር ሊንኩን እዛ ላይ ስለምታደርጉት ሰው እየገባ እንዲህ ያይላችሁ ማለት ነው። ሊንኩን ደግሞ ዝም ብለን የሆነ በቃ ሰው ያላ የማይጠቀመውን እንደዚህ ነገር አድርገን እንሰራና ራይት። ግን ሊንኩ እንደዚህ ድብልቅልቁ ያልሆነ ብታደርጉ ሊበልጥ የተሻለ ነው ብዬ አስባለሁ። ምክንያቱም ሌላ ሰው ጋርም ሰርች ለማድረግ እንዲመች እንደኔ ቻናል ለምሳሌ ጆኤል ቲፓር ለእንትኔ እንደዛ የሆነ በቃ የሆነ ነገር እንትን የሚያዝ ሊንክ ቢሆን ይመረጣል። ከዛ ራይት ትላላችሁ። ከዛ ሜምበር እንድንመርጥለት ነው። እኔ እንደዚሁ ለማሳየት ስለሆነ ሁሉንም ነክታችሁ ማስገባት ስላላችሁ፣ ግን እንደዚህ ለማሳየት ስለሆነ በዜሮ ሜምበር ስለሆነ የምጠቀመው እናሳልፈዋለን። ይሄው አዲስ ቻናል ክሬት አደረግን ማለት ነው። ከዛ ወደ ፕሮፋይል እንገባና ምንድነው ቻናል ሴቲንግ። ከዛ ቻናል ሴቲንግ አለና ወደ ታች እንሄድና ፕሮግራምስ የሚላለች እኛው መጨረሻ ያለችዋን እሷን አንዴ ክሊክ እናደርግና እንገባለን። ከዛ እቺኛው ሶስተኛ ላይ ያለችዋን አንዴ ክሊክ። ከዛ ምክንያቱም ይኸው ዳታ ላይ ብታደርጉት እንደዚህ የሚሆንባቸው አሁን ለምሳሌ በስንት ፐርሰንት እንደሚከፍሉ ያቸው የመጀመሪያው ይሄ 0.1% የሚከፍላችሁ ከ1% በታች ነው ማለት ነው። እዚህ ጋር 45.5 0.1 አሁን ይሻላል 80% ይከፍላችኋል ማለት ነው። ላይፍ ታይም ይላል። እሺ ከዛ ምንድነው እዚህ ጋር ትመጡና ሶስተኛ ላይ ያለችዋን አንድ ክሊክ ታደርጉ 80%፣ 79፣ 80፣ 79፣ 20 ምናምን ያለ ያመጣላችሁ። ትላልቅ ነው ፐርሰንታቸው ይሄኛው። ከዛ በምን ያህል ጊዜ ነው? በአንድ አመት፣ በአንድ ወር ይሄም እንደዚህ ያለ ደስ ያለ የሚላችሁን እንደያያችሁ ይመርጣችሁ ታረጋላችሁ። ለጊዜው አሁን እኔ ከላይ ያለችው የመጀመሪያን አንዴ እንመርጣትና ክሊክ አንዴ ታረጋላችሁ። ከዛ ጆይን ፕሮግራም የሚለውን አለ አንድ ክሊክ ጆይን አድርጋችሁ የራሳችሁን የሆነ ሊንክ ይሰጣችኋል። ያን ሊንክ ኮፒ ካላችሁት በቂ ነው። ከዛ እንመለሳለን ወደ ቻናላችን ማለት ነው። ከዛ ምንድነው እዚህ ቴክስት እንትኗን እንመጣና ፔስት አድርገን ትለቁና ከዛ ይሄንን እንትን ስለሆነ ምናምን ያላችሁ
ሰው ጆይን እንዳያደርግላችሁ ማለት ነው። ሊንክ ነክቶ እንዲገባላችሁ ማድረግ ትችላላችሁ። ከዛ በኋላ እንዴት ነው ስታር እንትን ምንለው ከሆነ ሴቲንግ ውስጥ ትገባላችሁ። ከዛ እዚህ ጋር ቴሌግራም ስታር የሚል አለ። አንዴ ክሊክ ቴሌግራም ስታር። ከዛ እዚህ ጋር ባላንሳቸውን ያሳያችኋል ማለት ነው። ወይንም በእንትን ይላክላችኋል ወደ ቀጥታ ወደ ዋሌታችሁ ሴንድ ይደረግላችኋል ማለት ነው። ከፈለጋችሁም ደግሞ በቻናል ብቻ ሳይሆን እንደዚህ በራሳችሁ ደግሞ መስራት ከፈለጋችሁ እንዳው ነው ሴቲንግ ውስጥ ገባላችሁ። ቴሌግራም ስታር የሚለውን አንድ ክሊክ ከዛ አርን ስታርስ የሚል አለ ኒው እዚህ ጋር የምትለዋን አንድ ክሊክ እሷንም ከዛ እዚህ ጋር እንደ ቅድም እንዳየናችሁ ያማርጠናል። አንዷን እንደዚህ ነክታችሁ የምትስማሙበትን አሁን ለምሳሌ እኔ መረጥኩት አለ ባንድ ወር የሚል ነው እንትን አርግቻለሁ። ኮፒ ሊንክ አርግቼ ምናምን ሼር አርግቻለሁ። እሱንም እንዳልኳችሁ ኮፒ ሊንክ በማድረግ ሼር ማድረግ ይችላልላችሁ። አሁን ቅድም ነበር የከፈትኩት 3 ሰው ከፍቶታል ማለት ነው ይሄን ሊንክ። ከዛ ኮፒ ያደረጋችሁትን ወይ ቻናላችሁ ላይ ወይ ነው ቦታ ላይ ገብታችሁ ፔስት በማድረግ ሰዎችን በማስገባት መጠቀም ይችላልላችሁ። አሁን ለምሳሌ ላሳያችሁ። አሁን ወደ ቻናሌ ገባው። አሁን እዚህ ጋር የተደረደሩ ሊንኮች አሉ። አሁን ለምሳሌ ይሄኛው ነክታችሁ ብትገቡ የእኔ እንትን ነው አሁን የምሰራበት እንትን ነው። የሶስት እቺኛው የምትጠቀማት ለኔም ሰፖርት ማድረግ ይችላልላችሁ። ይሄኛው ደግሞ የቻናሌ ነው። ከዛ አሁን ደግሞ ማሳያችሁ ምንድነው እንዴት ገንዘብ ዋና አላማችን እንዴት ብር ወደ ብር መቀየር እንችላለን አይደለ? እንትን ያንን ስታር ወደ ብር እንዴት ነው የምንቀይር ለማሳየት እዚህ ጋር ሊንክ አለች። እሷን ክሊክ በማድረግ ወደዚህ እንትን ትመጡና እዚህ ጋር በማዋራት መሸጥ ትችላላችሁ። ይሄን ይመስላል እንግዲህ እና በቀላሉ እንዴት አርግተን ወደ ገንዘብ መቀየር እንደምንችል አሳይቻችኋለሁ። እንግዲህ ይሄን ቪዲዮ ላይክ በማድረግ ተባበሩኝ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።